ሰላም እንዴት ናችሁ? የአይከል ቻናል ቤተሰቦች ዛሬም በአዲስ ፊልም መጥቻለሁ። የፊልሙ ርዕስም ኔቨር ጎን ይባላል። ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን። ወደ ፊልሙ እንግባ። ፊልሙ የሚያጠነጥነው ሱዩንጂን የምትባል ከደሃ ቤተሰብ የመጣች ሴት ላይ ነው። ከዚህ አመት ከቀድሞ ትምህርት ቤቷ በጥሩ ውጤት ጨርሳ ህልማ ወደ ሆነው ቅንጡ ትምህርት ቤት ትገባለች። ወላጆቿም የምትወደው ትምህርት ቤት እንድትገባ ብዙ ጊዜ ገንዘብ በመቆጠብ አሳልፈዋል። በመጀመሪያ ቀኗም ከሌሎች ተማሪዎች ቀለል ብላ እንደመጣች ተረዳች። በመንገዷ ላይም አንድ ተማሪ በሞተር ሳይክል መሬት ላይ የነበረውን የውሃ ጎማ በጥሶት ውሃ ይረጫታል። ልጁም ዚንጂያንግ ይባላል። የመጣው በጣም ሀብታም ከሆነ ቤተሰብ ነው። እናም በክፍል ጓደኞቹም እንደ ተጠሪ ነው። እሷም ውሃ ስለረጫት ተናዳ ስትጮህበት ከሌላ አቅጣጫ የመጣ ኳስ ሊመታት ሲል ያድናታል ዚንጂያንግ። ከዛም ለጥፋቱ ይቅርታ ሳይጠይቅ ተጠንቅቃ እንድትራመድ ነግሯት ይሄዳል። እንደ አጋጣሚ የሆነም ሁለቱም የሚማሩበት ክፍል አንድ ክፍል ውስጥ ይሆናል። እንጂን የቅርብ ጓደኛ አገኘች ሞይዋ የምትባል እና ብዙ የሚያመሳስላቸው ነገር አለ። ጓደኛዋም በብዙ ነገር አገዘቻት። እናም እሷ የምትቀመጥበት የእሱ ከሚቀመጥበት ፊት ለፊት ያለው ወንበር ላይ ነበር። እንደ አጋጣሚ ሱዩንጂ ማትማቲክስ ብዙ የሚገባት ትምህርት አልነበረም። በተቃራኒው እሱ ማትማቲክስ ላይ በጣም ጎበዝ ነበረ። በትምህርት መሀል ሱዩንጂ መጸዳጃ ቤት ለመሄድ አስፈቅዳ ልትወጣ ስትል ዚንጂያንግ መልስ ለመኮረጅ ልትወጣ መስሎት በእጁ የያዘችውን መጽሐፍ ይቀማታል። ከዛም ከእጁ ለመውሰድ በምታገልበት ሰዓት መጽሐፉ ውስጥ ያስቀመጠችው ንጽህና መጠበቂያ ከመጽሐፍ ውስጥ ወድቆ ያለቀሰች ከክፍል ትወጣለች። እሱን በሰራው ስራ በጣም ተጸጸተ። ሁኔታውን ለማስተካከል ብዙ ጣረ። መጽሐፏ ላይ መስራት ያከበዷትን ጥያቄዎች ሰርቶ መጽሐፏን መለሰላት። ክፍል ካለቀ በኋላ ፎቁ መጨረሻ ላይ ቆማ ያለ በድንገት መቶ ጸጉሯን ይጎትታታል። ከዛም ለመሄድ ስትዘጋጅ ሌላ ሳይሆን በማትማቲክስ ሊያግዛት እንደፈለገ ይነግራታል። ትታው ልትሄድ ካለች በኋላ ለመምህሯ ውጤቷ እንደምታስተካክል መናገሯ ትዝ ሲላት በሀሳቡ ተስማማች። ከዛን ጊዜ በኋላ ሁሌ የፎቁ መጨረሻ ላይ መገናኘት ጀመሩ። ከጊዜ በኋላ አልፎ አልፎ ቢያናድዳትም ከሱ ጋር የምታሳልፈው ጊዜ ደስ እያላት ይመጣል። ከዛም ጥሩ ውጤት አምጥታ ለመምህሯ ያለችውን ካሳካች ፈተናዋንም 85 አምጥታ አለፈች። በዚያም ደስተኛ ሆነች፣ እሱም ደስ አለው። ከዛ ጊዜ ጀምሮ ግንኙነታቸው እየጠበቀ ይመጣል። ግን በመሀል በትምህርት ቤት ለብዙ ጊዜ ትቀራለች ሱዩንጂ። በዚህም እሱ ድብርት ውስጥ ይገባል። አንድ ቀን በድብርት ውስጥ ሆኖ እንቅልፍ ይወስደዋል። በተኛበት ሰዓት የሷ ቦታ ላይ ሰው ሲቀመጥ ነቃ። በሷ ቦታ ሰው ሲቀመጥ ደስ አላለውም ነበር። ከዛማ እንደሆነች ሲያይ የቅርብ ጓደኛዋ ሞይዋ ናት። ከዛም ሱዩንጂን ከሄደችበት መታ ክፍሏ ውስጥ እንደሆነች ትነግረዋለች። ወደ ክፍሏም ዚንጂያንግ እያሮጣ ሄደ። የት እንደቆየች ጠይቃት። ልትነግረው ፈቃደኛ አልሆነችም። በግራ እጇ ግን ጥቁር ጨርቅ ማሰሯን ያያል። እሱም አባቷ እንደሞተ ያመለክታል። እናም በአመቱ መጨረሻ የምርቃት ድግስ ተዘጋጀ። ድግሱ ላይም ከጓደኛዋ ሞይዋ ጋር ቁጭ ብላ ይመለከታል። ወደ እሷ እንግዲህ ጠጋይልና ዚንጂያንግ እንዲደንሱ ይጠይቃታል። ከደነሱም በኋላ ከድግሱ ወጣ ብለው ፍቅሩን ይገልጽላታል። ከዛም ሳመችው። እሱም እሺ እንዳለችው ቆጠረው። እሷ ግን በልቧ ባላቸው የኑሮ ልዩነት ምክንያት አንድ ላይ ሊሆኑ እንደማይችሉ ታስብ ነበረ። ከአመት በኋላ ሱዩንጂን እሷ ማለት ነው የዩኒቨርሲቲ ተማሪ ሆነች እና በካምፓሱ ላይብራሪ በትርፍ ሰዓቷ ትሰራ ነበረ። ከዚህ መሀል አንድ ሰው ተዋወቀች እና ብዙ ጊዜያቸውን አብረው ማሳለፍ ይጀምራሉ። አንድ ቀን ዚንጂያንግ እና እህቱ ወደ ካምፓሱ ይመጣል። ከዛም ሁለቱም ምን ማለት እንዳለባቸው ግራ ገብቷቸው ያለ ጓደኛዋ መጥቶ ራሱን ፍቅረኛዋ ነኝ በማለት ያስተዋወቃል። ከዛም ዚንጂያንግም ፍቅረኛዋ ነኝ ብሎ ራሱን አስተዋወቀ። ሁለቱም ጥሩ ጓደኞቿ እንደሆኑ ተናግረው በመንገዳቸው ለመጸለይና ምኞታቸውን ለመጻፍ ቆሙ። እሷም ዚንጂያንግ ምን እንደጻፈ ለማየት ስትሞክር ደበቀባት። እየሄዱ እያለ እህቱ ጓደኛዋን የሚጠጣ ነገር እንዲገዙ ጠየቀችው። በዛ መሀል ዚንጂያንግ ሱዩንጂን ይስማታል። ከዛም በኋላ ጓደኛዋ ጋር አንድ ላይብራሪ ውስጥ ቢሰሩም እንደ ድሮ ላይ ጓደኝነታቸው ሊጠነክር አልቻለም። በዚህም ምክንያት ዚንጂያንግን ልትወቅሰው ሄደች። እሱም ከመርቃታቸው በኋላ ሊያገኛት ስላልቻለ ብዙ እንደተሰቃየ ነገራት። የምርቃት ቀን ስትስመው
ፍቅራቸው የሚቀጥል መስሎት እንደነበረም ነገራት። በመጨረሻ የኮሌጅ አመቷን ሱንጂን ላይብራሪ ውስጥ መስራት አቆመች። እናቷም ወደ ቤት እንድትመጣ ጠርታት ድጋሚ እንድታገባ ፍቃድ ጠየቀቻት። ሱንጂንም ተስማማች በእናቷ ሀሳብ። ልትመለስ ስትወጣ ዚንጃንግን ቁጭ ብሎ አየችው። ከዚያም እናቱ እዚህ ድርጅት ከፍታ ስራ ሊሰራ እንደመጣ ነገራት። ከዛም አብረው ከሰሩ በኋላ ስትመረቅ እዚህ አካባቢ መታ እንድትኖር ጠየቃት። ምርቃቷ ሲደርስ እሱ ወዳለበት አካባቢ ስራ መፈለግ ጀመረች ከሱ ጋር ቅርብ ለመሆን። እናም አንድ ድርጅት ተቀበላት። ከዛም እሱ ደውሎ ድርጅት እንደከፈተና ሰራተኞች እንደሚፈልግ ነገራት። ከዛ ስራ እንደተቀጠረች ስትነግረው ተናደደ። እሷም ጥፋተኝነት ተሰምታት በባቡር እሱ ወዳለበት መሄድ ስትጀምር መሀል መንገድ ላይ ዚንጃንግ ደወለላት ለሱንጂን። ሊያት ወደ እሷ እየመጣ እንደሆነ ነገራት። ከዛ መሀል ላይ ለመገናኘት ተስማምተው ከባቡሩ ላይ ሱንጂን ወረደች። ከዛም ጠበቀችው፣ መጣ፣ ተቃቀፉ። ከዚያም አንድ ላይ ተመለሱ። እሱ ልብስና ጫማ ገዛላት። የእህቱ ቀለበት ፕሮግራም ላይ አንድ ላይ እንዲሄዱ። ወደ ፕሮግራሙ ሲደርሱ የእህቱ እጮኛ የቀድሞ ጓደኛዋ እንደሆነ ሱንጂን እንደሆነ ስታይ ደነገጠች። ከዛም አወሩና የወደፊት ሚስቱን እንዲንከባከባት መከረችው። ከቀናት በኋላ ወደ ስራ ስትመለስ የእንጀራ አባቷ መጥቶ አየችው። እናቷ በጣም እንደታመመችና ወጪውን ለመሸፈን ብዙ ዕዳ ውስጥ እንደሆኑ ገንዘቡንም እንድትሰጣቸው ይጠይቃታል። ብዙ ጓደኞቿ ገንዘብ እንዲያበድሯት ደውላ ብትጠይቅም ማንም ፍቃደኛ ሊሆንላት አልቻለም ነበር። ከዛ ምርጫ የለኝም ብላ በማሰብ የቀድሞ ጓደኛዋ ጋር ብር ተቀበላለች። ከዛም ዚንጃንግ ወደ ቤት መጥቶ ገንዘብ ሲሰጣት እንዳገኘችና እንደማትቀበለው ትነግረዋለች። ከዛም ለሱ እንደመናገር ሌላ ሰው ለምን እንደጠየቀች ጠየቃት። ከዚያ ወጥቶ ወደ እሱ ቤት ሄዶ ብሩን መለሰለት። ምሽት ላይም ከጓደኞቹ ጋር እየተዝናና እሷ ስትመጣ ለማስቀና ሌላ ሴት እያቀፈ ወደ ቤት አብራት እንደማይሄድ ነገራት። በዚህ ምክንያት ግንኙነታቸው ላልቶ ተለያዩ ሁለቱም። እሱም እናቱ ወዳለችበት አሜሪካ ሄደ። ምንም እንኳን ረጅም ጊዜ ቢያልፍም ልትረሳው አልቻለችም ሱንጂን። ለዛም አብረው ይጸልዩ ወደ ነበረበት ቦታ ሄደች። ከዛም ሰዎች እስከዛሬ የጻፉትን ምኞት አገኘችና የሱን በእጅ ጽሑፍ ፈልጋ አገኘችው። እናም አንድ ላይ እንዲኖሩ ተመኝቶ እንደነበር ስታይ አለቀሰች። እናም እሱን ለማግኘት ወደ ኒውዮርክ ሄደች። አቅጣጫ ሰዎችን ጠይቃ እሱ ወዳለበት ሆቴል ደረሰችና ከርቀት አየችው። ሆኖም ግን ዚንጃንግ አብራው ነፍሰ ጡር ሴት ነበረች። ከዛም ሱንጂን ፊቷን አዙራ ወደ መጣችበት ተመለሰች። በመኪና ሲያልፍ ከጀርባ አይቷት እሷ ነች ወይስ እሷን የሚመስል ሌላ ሰው ነው ብሎ በስተመጨረሻም ከመኪና ወረደና ወደ እሷ መሮጥ ጀመረ። ግን ያገኛት አልቻለም ነበር። እሷም ወደ ተማሩበት ትምህርት ቤት ተመልሳ ፎቅ ላይ ቆማ እያለ ከኋላ ዚንጃንግ መጥቶ ጸጉሯን ይጎትታታል። እሱም ኒውዮርክ ውስጥ እየፈለገችው እንደነበር ጠየቃት። እሷም አልመለሰችም። ከዛም በስልኩ ቪዲዮ ከፍቶ እያሳያት የጓደኛው ባለቤት እንደሆነችና እያገዛት እንደነበር ነገራት። በስተመጨረሻም ተቃቀፉ። ቤተሰቦቻችን የዛሬ ፊልም ይህን ይመስል ነበረ። ከወደዳችሁት ኮሜንት፣ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ጠብቁን። በሌላ ቪዲዮ እስክንገናኝ መልካም ጊዜ። እናመሰግናለን።